የቅናት ዛር ምዕራፍ 7 ሰማይነህ ቢያንስ በወር አንድ ጊዜ ስለ ህይወት እንቅስቃሴና ጸባይ በጠባቂዎቹ አማካኝነት እንዲነገረው ይፈልጋል። አንድ ቅዳሜ ቀን ጎርፉን ጠርቶት ዛሬ ምሳ ከኔ ጋር ነህ፣ ልክ በ7 ሰዓት ኢትዮጵያ ሆቴል እንገናኝ ይለው ጎርፉ የተፈለገበት ምክንያት ገብቶት ተዘጋጅቶ ሄደ። አንዳንዴ ሰማይነህ ጎርፉን እንደ አፒታይዘርም ይጠቀምበታል። ብዙ ጊዜ ምግብ ስለማይበላለት ፊት ለፊቱ ጎርፉ ተቀምጦ እየተቀለለ ሲጎርስ በመመልከት ወስፋቶቹ ይነቃቃሉ። ዛሬ የተፈለገው ግን ለወሬ መሆኑን ቅንጣት ታህልም አልተጠራጠረም። ስለ ህይወት ሳያወራለት ብዙ ቆይቷል። ሰማይነህ ቀጠሮ ማክበር አይሆንለትም። በጣም የሚያስፈልገውና የሚጠቅመው ጉዳይ ካልሆነ ብዙም ጊዜ ቀጠሮ መጥፋትም ልማዱ ነው። ጎርፉ የወንድሙን ጸባይ ቢያውቅም ከቀጠሯቸው 1 ሰዓት ያህል አሳልፎ መምጣቱ አብሽቆታል። ወስፋቶቹ እየተንጫጩ የሌሎችን ተመጋቢዎች ምግብ በአይኖቹ ሲቀላውጥና አብሯቸው በስሜት ሲውጥ ነው የቆየው። በጣም ከመራቡ የተነሳ ሰማይነህን ራሱን ከነነፍሱ ቢጎርሰው በወደደ ነበር። በረሃብ ገደልከኝ እኮ አለው እንደመጣ። አይዞ እከሳሃለው ብሎ ተቀመጠ። አሳላፊዎቹ የሰማይነህን ጉርሻ ደጋግመው የቀመሱ በመሆናቸው ፈጠን ብለው አስተናገዷቸው። ጎርፉ አሳላፊዎቹን ፋታ በመንሳት ሳህኑን እያቀያየረ ምግቡን ሲያከታልበው ሰማይነህ ገና የመጀመሪያውን ሳህን ሾርባ እንኳን አልጨረሰም ነበር። ታድለሃል፣ ያንተን ሆድ ግማሽ እንኳን ለኔ ቢሰጠኝ ጥሩ ነበር አለ ሰማይነህ በልቡ። እግዚአብሔር ሀብት ሲሰጥ ጥርስ ነጥሎ ነው የሚባለው አነጋገር ታወሰውና እውነት ይሆን ሲል ራሱን ጠየቀ። በመጀመሪያ ነገር የምግብ አምሮት የለውም። እንዲህ እንዳሁኑ ወስፋቱን የሚከፍትለት ሰው አጠገቡ አስቀምጦ የግዱን ሲበላ ደግሞ ለጤናው አይስማማውም፣ ጨጓራውን ያመዋል። ያገኘውን ጠርጎ መብላት የሚችል ሰው እድለኛ ነው አለ እንደገና በወንድሙ እየቀና። በሌላ በኩል ደግሞ ሆዳም ሰው ፍቅር አያውቅም የሚባለውን አስታውሶ ምናልባት ጎርፉ ሚስት የማያገባው ለዚሁን በሆድ የምትይዘው ሚስት ሊያገባ ይችላል ሲል አሰበ። የተስማማህን ምግብ ድገም አለው። ሁሉም ተስማምቶኛል፣ የዶሮ አርስቶን ብደግም ጥሩ ይመስለኛል ብሎ ጎርፉ ፊቱ ላይ የተንቸፈቸፈውን ላብ እየጠራረገ አሳላፊውን ጠርቶ አዘዘ። ሆዱ በደንብ መሙላቱን ካረጋገጠ በኋላ ሰማይነህ ዋናውን ጥያቄ ጀመረ። የተጣለብህን አደራ ዘንግተኸዋል መሰለኝ አለው እንደ መቆጣት ግንባሩን ኮስተር አድርጎ። የቱን አደራ አለ ጎርፉ ተደናግጦ። ህይወትን የመጠበቁንና እንቅስቃሴዋን የመከታተሉን ነዋ። ኧረ በሚገባ እየተወጣው ነው። መኪና አስተማሪዋ ወንድ መሆኑን እያወቅክ ዝም ብለህ መልቀቅ አልነበረብህም። በምትማርበት ሰዓት አብሬያት ሆኜ የተከታተልኳት ነው እንጂ አንድም ቀን ለብቻዋ አልለቀቅኳትም። ወደ ውጭ ስትወጣ እንዴት ናት? አይኖቿ ወደ ሌላ ያሉ ወይንስ አቀርቅራ ነው የምትሄደው? ኧረ አይኖቿ ሳያርፉም አንዳንዴ ስለሷ አስተያየት እኔ አፍራለሁ አለው ለመመስገን መዋሸትና ማጋነን እንደሚያስፈልግ አምኖበት። የምታየው ወንዶችን ነው ወይስ ሴቶችን? ሴቶችንም ታያለች። በጣም የምታተኩረው ግን ወንዶች ላይ ሲሆን ነው። እነሱም አትኩረው ያዩዋታል። የወንዶቹማ ምን ይነገራል? መንገድ ላይ ቀሚሷን ገልበው መዳራት ነው የሚቀራቸው። ታዲያ አንተ ዝም ብለህ ታያለህ? ሁሌም እንደተጣላውና ለዱላ እንደተጋበዝኩ ነው። እሷ ባይኗ ስትጋብዛቸውና ፌት ስትሰጣቸው ወንዶቹ ምን ያድርጉ? አንተ ሳታያት ምናልባትም ጠቅሳቸው ይሆናል። ይህን ያህልስ አልደፈረችም። እኔ በጥጥ ስለምከታተላት ትፈራለች። ገበያ ስትወጣ ሁሌም አብራት ትሄዳለህ? ሁልጊዜም አብሬያት ነኝ። አንዳንዴ እንዲያውም እማማም ጭምር አብራን ትሆናለች። የምትገበያይባቸው ቦታዎችንና ሰዎችን ታውቃቸዋለህ? በሚገባ። ወንዶች ናቸው ወይስ ሴቶች? የሽንኩርትና የቅቤ ደንበኞቿ ሴቶች ናቸው። ቅመማ ቅመምና ቡና የምትገዛውም ከሴቶች ነው። የወንድ ደንበኛዋን ያየሁት ጥራጥሬ ልንገዛ እህል በረንዳ ይወጣምለት ብቻ ነው። ጥራጥሬ የምትሸጥ ሴት ጠፍታ ነው ወንድ ጋር ሄዳችሁት? አይደለም፣ በደንብ ይሰፍራል ብላ ህይወት ስለፈለገችው ነው። ከዚያም በላይ የድሮ የእናቷ ደንበኛ መሆኑን ነግራኛለች። የምትፈልጋቸውን ወንዶች የምታገኛቸው እንዲህ አይነት ምክንያት እየፈለገች መሆኑን መጠርጠር ነበረብህ ጅል። መጠርጠር እንኳን ጠርጥር ያለው። ሆኖም ሰውየው ሽማግሌ ስለሆነ በሌላ ጉዳይ አይፈላለጉም ብዬ ነው ቸል ያልኩት። የሽማግሌ ልብ ቆንጆና ወጣት ሴት አይመኝም ያለ ማን ነው? ሞኛቱ። እሱስ ልክ ነህ።
እህል ነጋዴው ገና ህይወትን ሲያያት የሚያደርገውን አሳጥቶ ሲቅነዘነስ ታዝበዋለሁ። ስንዴ እንዲያሳያት ስትጠይቀው ተደናብሮ በቆሎ ዘግኖም ሰጥቷታል። እየተቀለሰለሰና አይኗን እያየ ሲሰፍር ሚዛኑን ስቶ ስንዴውን መሬት ላይ ዘርግፎታል። እሷን ካየ ስለሚፈዝ ሌሎች ሰዎች ማስተናገድ አይችልም። ብዙ ገበያ መልጠዋል። የሴት እግር ማየት ደግሞ ይወዳል። የእህል አይነቶቹን የሚያስመርጥ እየመሰለ አጎንብሶ የሴቶቹን ባትና ተረከዝ መመልከት ልማዱ ነው። ደግነቱ ህይወት ሁልጊዜም ወደ ገበያ ስትሄድ ሱሪ ለብሳ ነው። የሽማግሌው አይኖች የህይወትን ሱሪ ቀደው አልፈው ሸንቃጣ ዳሌዋንና ባቷን ሲመለከቱ ሰማይነ በሐሳቡ እየታየው የማያውቀውን እህል ነጋዴ ቀመደው። ግንባሩን አኮሳትሮ ጥርሱን እያንቀጫቀጨ የታባቱ የወራዳ ሽማግሌ ይሄኔ አሮጊት ሚስቱን ቤት አስቀምጦ ይሆናል ውጭ ማማገጥ የሚያምረው አለ በልቡ። ህይወት ገበያዋን ጨርሳ ተሰናብታው ከሄደች በኋላ ደግሞ ከኋላዋ ትኩር ብሎ የማየት በሽታ አለበት በማለት ጎርፉ ነገሩን ለማጣፈጥ መቀደድ ጀመረ። ማን? ይሄ እህል ነጋዴ? ታዲያስ እሱ ራሱ አንድ ቀን እንደ ልማዱ ትኩር ብሎ ሲመለከታት ከአይኔ ጋር አይን ላይን ግጥም አለ። ታዲያ ዝም አልከው? እኔ ወንድም በግልምጫ ከእግሩስ ተራሱ አነሳሁት እንጂ ግልምጫ ምን ዋጋ አለው? ጠጋ ብላ አይነ ስቡን በቦክስ ብታጠፋለት ኖሮ ሁለተኛ የሰው ሚስት ዞር ብሎ አያይም ነበር። አስቤ ነበር በእጄ ሰበብ እንዳይሆን ፈራው። ምን አስፈራ? የጉዳት ካሳውን እንደሆነ እኔ ከፍላለሁ። ሁለተኛ ከደገማ አልለቀውም። ካሁን በኋላ ምን ልታደርጉ እሱ ዘንድ ትሄዳላችሁ? ሴት እህል ነጋዴ ካገሩ ጠፋ እንዴ? በአስቸኳይ ደንበኛ እንድትለውጡ። ጎርፉ እጅ ነስቶ ትእዛዙን ተቀበለ። ሌላስ? አለ ሰማይነ የሚጠይቀውን እያሰበ። ጠጉሯን የምትሰራው የት ነው? ጠጉሯን እያሻሸ የሚሰራና አንገቷን የሚደባብስ አንድ የማይታወቅ ወንድ በሰማይነ ሐሳብ ውስጥ ብቅ አለ። እስካሁን ያያቸውን ወይንም በዝና የሚያውቃቸውን የሴት ጸጉር ሰሪ ወንዶች በሙሉ ጠላቸው። የሴት ልጅ ጸጉሯ በወንድ ከተደባበሰ፣ ጆሮዋ ከተሻሸ፣ ግንባሯና አንገቷ ከተነካካ በቃ አለቀላት። ከዚህ በኋላ ልቧን ማሸፈት ቀላል ነው። ወደ ጆሮዋ ጠጋ ብሎ በቀስታ ቀጠሮ መለዋወጥም ይቻላል። የሚስቱን ጸጉር ወንዶች እንዲሰሩለት አምኖ የሚልክ ባል ያበደ መሆን አለበት። የሴቶችን ጸጉር ለመስራት የተሰለፉ ወንዶችም የሰው ሚስት የማባለግ ሱስ የተቀናወታቸው ጋጠወጦች መሆን አለባቸው በማለት በሐሳቡ በጅምላ ረገማቸው። የህይወትን ጸጉር የሚሰራት ወንድ ከሆነ ለማወቅ ቸኮለ። መጀመሪያ ህይወት የበፊት ደንበኛዬ ነው ብላኝ ወሰድኳት ጸጉር ሰሪ ወንድ ነበር። በዚያ ላይ ወጠጤ ጎረምሳ አለ ጎርፉ ነገሩን ለማጣፈጥ። ታዲያ አንድ ወጠጤ ጎረምሳ የሚስቴን ጸጉር እያሻሸ ሲያጫውታት ዝም ብለህ ተመለከትክ ብሎ ሰማይነ ጮኸበት። እንዲያው ሞቼ ነው ቆሜ። ታዲያ ምን አረክ? አይኔ ያየ የወንድሜ ሚስት ጸጉር ላይ የወንድ እጅ አያርፍበትም ብዬ ህይወትን ይዣት ወጣውና ሴቶች የሚሰሩበት ሌላ ጸጉር ቤት ደንበኛ እንድትይዝ አደረኳት። አሁን በቋሚነት ጸጉሯን የምትሰራው ሴቶች ቤት ነው። ጎበስ፣ እንዲህ ነቃ ብለህ ስትከታተልና የነገሮች አቅጣጫ ሲገቡ ደስ ይለኛል ብሎት ሰማይነ መጠነኛ ፎይታ ካገኘ በኋላ ከጸጉር ሰሪው ጋር ግሮ ግን ተላምዶ ነበር ማለት ነው። ሲያሻሻትና ሲያጫውቷት ኖሯል በማለት ወደ ኋላ ሄዶ ጥናቱን ቀሰቀሰ። ድሮማ ደንበኛው ከነበረች መላመዳቸው ይቀራል። እኔ አከላክዬ ይዤበት ስወጣ እንዴት እንደገላመጠኝ ልነግር አልችልም እያለ ጎርፉም ነገሩን አሟሟቀ። ለዚህ ሁሉ ተጠያቂዋ እናቷ ነች። በስነ ስርዓት ተከታትላ አላሳደገቻትም። እሷ አረቄዋን ስትቸረችር ልጅቷ ከጀርባ የምትጫወተውን ጨዋታ መመልከት አልቻለችም። ልብስ ሰፊ ደንበኛዋ ወንድ፣ ጸጉር ሰሪ ደንበኛዋ ወንድ፣ ያውም ገና ዘል ያልበቃቸው ጎረምሶች። በወንዶች የተደባበሰ ዳሌና ጸጉር ደግሞ በልጇ እንደምትተማመንባት ትነግረኛለች። ደደባረው ቤት። ድሮማ እኛ የማናውቀው ሌላም ብዙ ነገር ይኖራል። ብቻ እሱን ትቶ አሁን ጠበቅ አርቆ መያዝ ነው። ሌላ የሰማው ነገር አለ እንዴ? ያው ፈላጊዋ ብዙ እንደነበር፣ ወይዘሮ ስራሽ ውስኪ ቤት የሚመጣው ሁሉ ህይወትን ፈላጊ እንደነበር፣ እሷም ከመጣው ጋር ሁሉ መሳሳቅ ታዘውትር እንደነበር ሰምቻለሁ። ለመሆኑ አሁን ከማንም ጋር መሳሳቋን ትታለች ወይንስ በድብቅ ተስቃለች? እንደ በፊቱ አትስቅም። በተለይ ጥርሷ ከወለቀ ወዲህ በጣም ቁጥብ ሆናለች። አይኗስ እንደ በፊቱ ይንቀዠቀዣል። አይኗስ ምንም አያርፍም። አቀርቅራ መሄድ ፈጽሞ አትችልበትም። ደግሞ ከምታየው ነገር ሁሉ አይኖቿ ቶሎ አትነቅልም። የልጅነት ይሁን የሌላ አይገባኝም። የለነበረ በሬ ሳይቀር ትኩር ብላ ትመለከታለች። የሰው አንሷት ነው በሬ የምትመለከተው? እኔ ምን አውቄላት? አተኩራ የምታየው ወንዶችና ወይስ ሴቶችን? ሁለቱንም ነው።
ሴቶችን የምታዩ ያለባበሳቸውንና ያረማመዳቸውን ፋሽን ለመቅዳት ሊሆን ይችላል። ወንዶችን አትኩራ የምታይበት ምክንያት ግን አይገባኝም። ዝም በላት፣ አይነ ስቧን እንዳጠፋላት ፈልጋ ነው። አንድ ቀን ያገጣጠመኝ ይሆናል ብሎ ከዛተ በኋላ ስልክ የምትደውልባቸውን ቦታዎች ትከታተላላችሁ አለው። ቤት ውስጥ ስውል መቼም እኔ ካጠገባ አልለይም። ለስራ ውጭ በምውልበት ጊዜ ማማን አደራ እያልኩ ነው። አብዛኛውን ጊዜ የምትደዋወለው ከእናቷ ጋር ነው። ምንድነው በስልክ የሚያወሩት? እናትየው የምትለው አይሰማንም። ህይወት ግን ስትማረር ነው ሁሌ የምንሰማት። ምን አባቷ ነው የሚያማርራት? ምን ጎደለብኝ ነው የምትለው? ምን አውቄ፣ ለምን ቁጥጥር ያደርግብኛል ብላ ይሆናላ። እንደ ልቧ መውጣት መግባትን ከማንም ጋር የመዝለል ልማዱ ስለቀረባትም ይሆናል። እሷን ፍለጋ እኛ ቤት የሚመጣ ሰው አለ እንዴ? እስካሁን ማንም የለም። የሰርጋችሁ ሰሞን ሚዜዎቹ አከታትለው ይመጡ ነበር። አሁን ግን ቀርተዋል። እኔ እንዳይበጣ አዝዣቸው ነው። በተለይ አንደኛው አቃቃሪ ቢጤ ናት። በእኔ ላይ ሌላ ባል ሳትፈልግላትም አትቀርም። እኔም አንደኛዋን ጠርጥሬያት እየተከታተልኳት ነበር። ሾካካ ቢጤ ናት። ቡና ለመጠጣት የሚመጣ ጎረቤትም የለም። የማማ የድሮ ወዳጆች ናቸው እንጂ ህይወትን ፈላጊ አይመጣ። እሱ ላይ በጣም ተጠንቀቁ። ቡና መጠራራትና አብሮ መጠጣት አመቺ የወሬ መድረክ በመሆኑ ሌላ መዘዝ ሊያመጣ ይችላል። ልክ ነህ፣ እንጠነቀቃለን። ሌላስ? አለ ሰማይነህ ስለ ህይወት የበለጠ ወሬ ለማግኘት በመጓጓት ቅንድቡን እያርገበገበ። ሌላ እያለ ጎርፉ የሚያወራለት አቶ ተጨነቀ። ለቅሶ ቤት ወይንም ሰርግ ቤት ሄዳ ታውቃለች? ሰርግ ቤት እንኳን ሄዳ አታውቅም። ለቅሶ ቤት ግን አንድ ሁለት ያህል ጊዜ ሄዳለች። ብቻዋን ብሎ ጮኸበት። አይደለም ከማማ ጋር ነው። አንተም ተከተለ መሄድ ነበረብህ። ለቅሶ ቤት ደንበኛ የሴትና የወንድ መተዋወቂያ ቦታ ሆኗል። ሴቶቹ ነጠላቸውን ተከናንቦ የሚያዝኑ የመሰሉ በአይናቸው ወንዶችን ሲያድኑ ነው የሚውሉት። ወንዱም ካፖርቱን ለብሶ እየተንጎማለለ ሀዘንተኛ መስሎ ሴቶች መምረጥ ነው ስራው። አይዞሽ እየተባባሉ የተዛዘኑ መስለው ሲንሾካሾኩና ሲደባበሱ ተመልካች ሳያውቅባቸው አድራሻ መለዋወጥ ይችላሉ። ለቅሶ ቤት በመሆኑ ማንም ሳይጠረጥራቸው የፍቅር ቀጠሮ ይዘው ሊለያዩም ይችላሉ። እኔ በሌለሁበት ህይወት ለቅሶም ሆነ ሰርግ መሄድ የለባትም። ምናልባት የጥንት ፍቅረኛዋን እያስታወሰች ለመተከዝና ለማልቀስ እንዲመቻት ይሆናል ለቅሶ ቤት የምትሄደው። ሰርግ ቤት ደግሞ በአይኗ ለመቀላወጥ ይመቻታል። ልክ ነህ፣ መጠርጠር ጥሩ ነው። ልጅቷ ገና ስላልሰከነች የምታርፍ አይነት አይደለችም። አይኖቿ ይቅበዘበዛሉ። ምንጊዜም ወደ ውጭ ስትወጣ ደግሞ ለባብሳና ደምቃ እንድትታይ ሆና መውጣት የለባትም። እንደውም ከዛሬ ጀምሮ ልብሶቿ ላይ ቆልፍባቸዋለሁ። ተውሳ እንዳታጌጥ እናንተ ጠብቋት። እሺ። የሚጠጡትን እየተጎነጩ ሁለቱም ለተወሰነ ጊዜ በዝምታ ቆዩ። ሰማይነህ የህይወትን ማሰሪያ ገመድ የሚጠብቅባቸውን መንገዶች እያውጠነጠነ ነበር። ጎርፉ ደግሞ ለሰማይነህ ያቀረበው ወሬ በቂ መስሎ ስላልታየው ፈጥሮን ቢሆን የሚጨምርለትን እያሰበ ነበር። እንደገና ሳይርበው አልቀረም። እያዛጋና እየተንጠራራ አርፍደው የመጡ ተመጋቢዎችን ምግብ በአይኖቹ መቀለዋወጥ ጀምሯል። ስራህስ እንዴት ነው? በደንብ እየሰራህ ነው? አለው ሰማይነህ በድንገት። ጎርፉ የማይወደው ጥያቄ ነው። ከመልሱ በፊት ራሱን ማከክ ጀመረ። እግረ መንገዱንም ብሶቱን መግለጽ ፈለገ። የታክሲ ስራ ስቃይ ነው። ጠዋት ብርዱ፣ ቀን ሙቀቱ አያሰራ። በዚህ ላይ ከተሳፋሪው ጋር ጭቅጭቅ ነው። አሁንማ ሰው በእግሩ መሄድ ጀምሯል መሰለኝ። ገበያውም የለም። አንተን እየፈራሁ እንጂ ስራው በጣም አስመርሮኛል። ሰማይነህ ሳቁ መጣበት። ወንድሙ ስራ እንደማይወድ ያውቃል። የስራ ነገር ሲነሳበት ሮሮ ማሰማት ልማዱ ነው። ቤት ውስጥ ሲልከሰከስ ቢውል ይመርጣል። እንዲያውም ብዙ ጊዜ እነግርሃለሁ እያልኩ። ምኑን? አለው ሰማይነህ። ትርፍ ለሌለው ስራ ፀሐይ ሲያቃጥለኝ ከሚውል ቤት ውስጥ ህይወትን መጠበቁ ራሱ ትልቅ ስራ ነው። እማማ እያረጀች ስለሆነ የህይወትን እያንዳንዷን እንቅስቃሴ መከታተል አትችልም። በተለይ በስልክ የምትገናኛቸውንና የምታወራውን ልትቆጣጠራት አትችልም። ምናልባት በወፍ ቋንቋ እየተነጋገረች ልታታላትም ትችላለች። ሰማይነህ ያወንታም ሆነ ያሉታ መልስ ቶሎ አልሰጠውም። ቤት ውስጥ ውሎ ህይወትን ቢጠብቅለት ይወዳል። ነገር ግን ስራ ከፈታ በተለይ የሚያስበው ሆዱን ብቻ ስለሚሆን ህይወት ራሷ በሆዱ ገዝታው ሚስጥሩን እንዲደብቅላት ታደርገዋለች የሚል ፍርሃት አለው። በሌላ በኩል ደግሞ ማድቤት እየገባ ገረድያዋን እንዳያሰለችበት ይፈራል። ጎርፉ በበኩሉ ቤት የመዋሉን ጥያቄ የሚያጠናክርበትን ዘዴ ሲያሰላ አንድ ነገር ብልጭ ስላለለት በደስታ ፊቱ ፈካ። ህይወት እንዲያውም ከውጭ ይልቅ መጠበቅ ያለባት ቤት ውስጥ ነው አለው አቀማመጡን አሳምሮ ለወሬ ደረቱን እየነፋ። እንዴት? አለው ሰማይነህም ጆሮውን ይበልጥ እየሰጠው። ቤታችን ውስጥ የምጠረጥረው ሰው አለ።
በማን በህይወት? አዎ በህይወት ባንተ ሚስት። ከዚያ ከረፈፍ ዘበኛ ጋር ግንኙነት ጀምራለች እንዳትለኝ። ኧረ የዘበኛው ምን በወጣው? ታዲያ ሌላ ማን አለ? ሁላችንም ያለነው ቤተሰብ ነን እኮ። ችግሩ ያለው ከቤተሰቡ መሃል ነው። መደምደሚያን ማለት ነው አለው በንዴት ስሮቹ እየተተረተሩና አይኖቹ እየፈጠጡ። ብቻ ይህን ነገር እንዳልናገር እማማ በአባታችን አጥንት ገዝታኝ ነበር። ንገረኝ እንጂ ከዚህ በላይ ምን ጥቃት አለ? አዎ መደምደሚያን እጠረጥረዋለሁ። ብዙ ነገሩ ደስ አላለኝም። እነዚያ ትርኪ ምርኪ መጽሐፎቹን እያመጣ ሲያስነብባት መጠርጠር ነበረብኝ። መቀራረቡን አብዝቶታል። ለሷ ጥብቅና መቆምም ጀምሮ ነበር። እኔ ይህን ያህል ይዳፈራል ብዬ አልገመትኩም እንጂ ወይኔ ሰማይነ ብሎ ጥርሱን ነከሰ። ትዕቢተኛ እየሆነ መጥቷል። ታላቅነታችንን እንኳን አያከብርም። እኔንማ አፍ አውጥቶ ከብት ብሎ ሰድቦኛል። ምን አደረግከውና? እጅ ከፍንጅ ስለያስኩት ነው። ምን ሲያደርግ? ከህይወት ጋር ምን የምታወራው? ተናገር እንጂ ጨርሰው እንጂ። ወይኔ ሰማይነ። አንድ ቀን ጠዋት አንተ ስራ እንደሄድክ ሁለቱ ተያይዘው ወደ አትክልቱ ቦታ ሄዱና ፍቅር መስራት ጀመሩ። መደምደሚያና ህይወት? አዎ በአይኔ በብረቱ ያየሁትን እኮ ነው የምነግርህ። እኔ ተደብቄ እንደምመለከታቸው አላወቁም። እጅ ለእጅ ተያይዘው እየተሻሹ መላቀስ ጀመሩ። ምን አባታቸው የሚያስለቅሳቸው? እኔ እንደገባኝ ከሆነ ፍቅር መሰለኝ። መደምደሚያ ከኪሱ መሐረብ አውጥቶ እንባውን ሲጠርግ እሷን ተከትላው ያለቀሰች የሚነግራትን ስትሰማ ብዙ ቆየች። በመጨረሻም ተቃቅፈው ሊሳሳሙ ሲሉ እናታችን ይህን ጉድ ማየት አለባት አልኩና እማማን ይዤ እየጎተትኩ አጠገባቸው ሲደርስ ክው አሉ። ታናስ ወንድሜ ሚስቴን ሳማት ነው የምትለኝ? አለው ሰማይነ በንዴት ራሱን ወደ መሳት እየቀረበ። አዎ አዝማሚያቸው እንደዚያ ነበር። እኔንም የሰደበኝ ስለደረስኩበት ነው። ይህንን ብልግና እማማ አይታለች ነው የምትለኝ? አብረን ያየነው። መደምደሚያ ብቻ ሳይሆን እናንተም በቁሜ ገላችሁኛል። ከዚህ የበለጠ ምን እስኪፈጸምብኝ ድረስ ነው የምትደብቁኝ? እንደምታውቀው እማማ መደምደሚያ እንዲነካባት አትፈልግም። በአባታችን አስምላ ስለከለከለችኝ እኔ ምን ላድርግ? ወይኔ ሰማይነ። ተደፍሬያለሁ፣ በቁሜ ሙቻለሁ። በእጄ በልቶ ጠጥቶ ያደገ ወንድሜ እንዲያዋርደኝ፣ እንዲህ መቀለጃ ያድርገኝ። እኔ የሰማይነ ሚስት በወንድሜ ትደፈር እያለ ጥርሱን ነክሶ ጠረጴዛውን በቡጢ ደበደበ። ጎርፉ ከሰማይነ አፍ የሚጠብቀው ከዛሬ ጀምሮ የታክሲ ስራውን ትተ ቤት ውስጥ ቁጭ ብለ ህይወትን እንድትጠብቅ ከመደምደሚያ ጋር ፈጽሞ እንዳይገናኙ በአይነ ቁራኛ ጠብቃቸው የሚል ትዕዛዝ ነበር። ይህም ባለማግኘቱ ውሸትን ቢሆን ጨምሮ ማጠናከር ፈለገ። እስካሁን በሰማይነ ልብ ውስጥ የጫረው ክብሪት ብቻ በበቂ ሁኔታ እያነደደው መሆኑን አልተረዳለትም። አንደኛውን ፈንጂ ሰጥቶት ሊያፈነደው አሰበ። ጠፎ ጭንቅላቱ ትንሿን የግል ፍላጎቱን እንጂ የሚያወራው ነገር የሚያስከትለውን አደጋ ሊያስብለት አልቻለም። እኔን የገረመኝ መደምደሚያ ከዚያ በኋላ ያለመታረሙ ነው በማለት ጀመረ። ውሸቱን ሲያቀነባብር ከቆየ በኋላ ከዚህ በላይ ምን አደረገ ልትለኝ ነው? ኧረ እሱ አፍረተ ቢስ ነው እኮ ንገረኝ፣ ሆድ ቁርጠት አትሁንብኝ ብሎ ጮኸበት። የሚነግረውን እየጠረጠረና በሐሳቡ እየዘገነነው። መቼም እማማን በቀላሉ ማታለል ይችላል። የኔ ውጭ መዋል ደግሞ እንደ ልቡ ከህይወት ጋር ለመላመድ ሳይመቸው አልቀረም። አንድ ቀን በአሳቻ ሰዓት ስራዬን አቋርጬ ወደ ቤት ስመጣ በህልሜም በእውኔም ያልጠበቅኩትን ጉድ ተመለከትኩ እኮ። ምን? መደምደሚያ ከህይወት ጋር መኝታ ቤት ውስጥ? የትኛው መኝታ ቤት? እናንተ መኝታ ቤት ውስጥ ሱሪውን እያጠለቀ ሲንደፋደፍ ደረስኩበት። መደምደሚያ ከሚስቴ ጋር ተኝቷል ነው የምትለኝ? አለው ብድግ ብሎ እንደ እብድ እጆቹን እያወራጨ። ቢሆን ነዋ፣ ካለበለዚያ ሱሪውን ምን አስወለቀው? ወይኔ ሰማይነ፣ በገዛ ወንድሜ ተጠጣው፣ ወይኔ 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 እያለ አጠገቡ ያገኘውን ጠርሙስ በእብደት ሲያነሳ አዝማሚያው ስላላማረው ጎርፉ ከተቀመጠበት ተነስቶ ሸሸ። ሆኖም ግን ጽዋውን መቅመሱ አልቀረለትም። አንተስ ብትሆን ይህንን ጉድ ገና ዛሬ የምትነግረኝ የት ከርመ ነው ብሎ ያነሳውን ጠርሙስ ሲወረውርበት ግንባሩን ጨርፎት አለፈ። እኔ ምን አጠፋው ብሎ ግንባሩን እያሻሸ ወደ ውጭ ሮጦ አመለጠው። ሰማይነ ብቻውን እየጮኸ አካኪ ዘራፍ አለ። ወንድሜ ሚስቴን ደፈራት እያለ እግሩን ነጨ። የሆቴሉ አስተናጋጆች ግራ ተጋብተው ሊገላግሉት ቢሞክሩም አልቻሉትም። እንደ እብድ እየጮኸ
ወደ መኪናው ሄደ። በዚህ ዕለት ህይወት ከሄኖክ የተላከላት አስቸኳይ ደብዳቤ በመደምደሚያ በኩል ደርሷት እያነበበች ነበር። ሄኖክን ራሱን በአካል ያገኘችው ይመስል ወረቀቱን አቅፋ እያለቀሰች ደጋግማ ነበበችው። ህይወትዬ እንደምን አለሽልኝ የኔ ፍቅር? ደብዳቤሽ ሲደርሰኝ የተሰማኝን ስሜት ልገልጽልሽ አልችልም። በቀድሞ አድራሻዬ ስለላክሽልኝ ለአንድ ጉዳይ ወደ ዋሽንግተን ስመጣ ዘመዶቼ ጋር ተቀምጦልኝ ያገኘሁት። አጋጣሚ ሆኖ ደብዳቤው እነሱም እጅ ከገባ ገና ሁለተኛ ቀኑ ነበር። ደብዳቤውን ከፍቼ የእጅ ጽሑፍሽን ስመለከት ልክ ፎቶግራፍሽን ያገኘው ይመስል ባይኖቼ ሙሉም ባግጥም አለ። ውበትሽ አይኔ ላይ መጣብኝ። የልጅነት ፍቅራችንና ያሳለፍነው ጊዜ በሙሉ በፊቴ ላይ ተመላለሰብኝ። ምን ልበልሽ ህይወትዬ? ቢወጣልኝ ብዬ ለብቻዬ ተደብቄ ያለቀስኩኝ። ደብዳቤሽን ሳነብ ገና በወጣትነትሽ መጥፎ ባል ላይ ወድቀሽ መሰቃየትሽ አሳዘነኝ። የልጅነት ፍቅሬን መነጠቄን አናደደኝ። ምን ያደርጋል ያለውበት ሀገር ሩቅ ሆነና ነው እንጂ ሌሊቱን ገስክሽ መጥቼ ነፃ ባወጣሽ በወደድኩ ነበር። አሁንም ይዋሊደር እንጂ አንቺን ፍቅሬን ነፃ ካላወጣውሽ ነፍሴ ረፍት አታገኝም። ህይወትዬ ሙችልሻለሁ። በልጅነት ፍቅራችን ምልልሻለሁ። ምን ጊዜም ልቤ ካንቺ ጋር ነው። ሁሉ ጊዜ ማስታወስሻለሁ። ሳልጽፍልሽ በመቆየቴ ቅር እንዳለሽ ይሰማኛል። ወድጄ እንዳይመስልሽ። የነበርኩበት አስቸጋሪ ሁኔታ እንኳን አንቺን ራሴንም እንድረሳ አድርጎኝ ነው። የዋሽንግተን ቆይታዬ ጥሩ አልነበረም። መጀመሪያ እዚያ የሚኖሩትና የወሰዱኝ ዘመዶቼ ሞቅ አድርገው ተንከባክበው ተቀበሉኝ። ሆኖም ግን ወረታቸው ቶሎ አለቀና ቶሎ ሰለቹኝ። የሀገራችን ሰዎች አሜሪካኖች ሆነዋል። ከአንድ ሳምንት በላይ ሊያስተናግዱሽም ሆነ ሊያኖሩሽ አይፈቅዱም። ትምህርት ቤት ወይንም ስራ ፈልገሽ በፍጥነት ካጠገባቸው እንድትርቂ ይጎተጉቱሻል። በተለያየ መንገድ መሰልቸታቸውን ያሳዩሻል። መኖሪያ ፈቃድ ካላገኘሽ ስራ ማግኘት ደግሞ ከባድ ነው። ቦዘኔ ትሆኛለሽ። በባዕድ ሀገር ቦዘኔ መሆን ያስጠላሻል። ቦዘኔነትሽን የሚያውቁ ሁሉ ከሰው አይቆጥሩሽም፣ ይንቁሻል። የሀገሪን ሰዎች አገኘው ብለሽ ስትቀርቢያቸው ቦዘኔነትሽን ካወቁ ፊት ይነሱሻል። በቃ ራስሽን ትጠያለሽ። ከርቀት የተመኘሽው ዋሽንግተን የሚባል ታላቅ ከተማ ባዶ አስፋልትና ግንብ ይሆንብሻል። ትጠይዋለሽ። በሃምበርገር ማስታወቂያ ሆድሽ ይቀበተታል። በበረዶ ብናኝና አጥንት ሰብሮ በሚገባ ብርድ ሰውነትሽ ይኮማተራል። ሁሉም የሚያምረው ሲኖርሽና ስትኖሪ መሆኑ ይገባሻል። የአስፋልት መንገዶቻቸውን ስፋትና ብዛት እንዲሁም በስርና በላይ እንደ ውሃ የሚፈሱትን ተሽከርካሪዎች ስትመለከቺ ስልጣኔያቸው ይታይሻል። ከታች ባቡር ከላይ መኪና ሲበሩ ትመለከቻለሽ። በህንጻዎቻቸው ውስጥ በርካታ የስልጣኔ ውጤቶች መኖራቸውን ትገምቻለሽ። የስልጣኔያቸው ተጠቃሚ ለመሆን ግን ገንዘብ ያስፈልጋል እና ሁሉ ሌሊት ከቀን ከገንዘብ ጋር ይሮጣል። እዚህ ሀገር ሰው ማለት ገንዘብ ነው። እንቅስቃሴ ማለት ገንዘብ ነው። ሁሉም ነገር ገንዘብ ነው። ከሌለ የለህም የሚለውን ዘፈን ያስታውስሻል። ይኸውልሽ ህይወቴ፣ ደብዳቤ ሳልጽፍልሽ የቆየሁት ብልጭልጩን ታላቅ ከተማ እንዲህ በቦዘኔነት ባሳለፍኩበት መራራ ወራቶች ጊዜ ውስጥ ነው። እንደማትፈርጅብኝ ተስፋ አለኝ። አሁን ግን ዋሽንግተንን ለቅቄ ወደ ፍሎሪዳ ሄጃለሁ። ኑሮዬንም እያስተካከልኩ ነው። ፍሎሪዳ የሚገኝ አንድ ኢትዮጵያዊ የልጅነት ጓደኛዬ መክሮኝ ነው ከዋሽንግተን የመጣሁት። እንደ በረዶ አቅልጦ እንደ ንፋስ አንሳፎና እንደ ባህር አስምጦ ከሚያስከረው ከዚህ ከተማ በመውጣቴ እግዚአብሔርን አመሰግነዋለሁ። ይኸውልሽ በዚህ ሁኔታ ነጩ ቤተ መንግስት ፊት ለፊት ተቀምጠው ሐሺሽ የሚያጨሱትን ዓለም አቀፍ ቦዘኔዎች ከመከላከሌ በፊት ዋሽንግተንን ለቀኩ። ፍሎሪዳ ረጋ ያለ የህይወት እንቅስቃሴ የሚታይባት ሀገር ናት። እኔ የምኖርባት ከተማ ቅዱስ ፒተርስበርግ ትባላለች። አብዛኛዎቹ ነዋሪዎቿ ጡረተኞች ሲሆኑ ቀሪ የህይወት ዘመናቸውን በሰላምና በተረጋጋ ሁኔታ ለማሳለፍ የሚመርጣት ከተማ ናት። ጸጥታ የሰፈነበት አየሯ ለኔ ተስማምቶኛል። ግርግርና ቦዘኔነትን በአጭር ጊዜ አጣጥሜ ስላስጠላኝ ይሄኛው ቦታ የመንፈስ ረፍት ተሰጥቶኛል። የመኖሪያ ፈቃዱንም ከአንድ ወር ባልበለጠ ጊዜ ውስጥ በእጅ አስገባለሁ። ከዚያ በኋላ የመጀመሪያ እርምጃዬ አንቺን ወደ እኔ ማምጣት ይሆናል። እንደ አሞራ በርሬ ደርስልሻለሁ። እናም የታሰርሽበትን ሰንሰለት በጣጥሽ ደንጽ አውጣሻለሁ። አጭር ጊዜ ብቻ ታገሽኝ ህይወትዬ። ለጊዜው ራሴን የማሸንፍበት ስራ አግኝቻለሁ። የቢሮ ስራ እንዳይመስልሽ።
አውራ መንገዶች የመጥረግና የማጽዳት ስራ ነው። እዚህ ስትመጪ የምትመለከቱ ጉዳይ በመሆኑ ልደብቅሽ አልችልም። አሜሪካን ሀገር ውስጥ የቢሮ ስራ ማግኘት የቻሉ ኢትዮጵያውያን በጣት የሚቆጠሩ ናቸው። አብዛኞቹ የሚሰሩት ይህንኑ አይነት ስራ ነው። ይህንን የጠላ ምርጫው በወዘኔነት ነው። ዘመናዊ መኪና ተደግፎ ፎቶግራፍ እየተነሱ ወደ ዘመድ በመላክ የስራችንን አይነት መደበቅ የሚቻል አይመስለኝም። ከሀገራችን ስንወጣ ጽዳት ሰራተኝነት፣ ልጅ አጫዋችነት፣ መኪና ጠባቂነት፣ ግርድናና ዘበኝነት የመሳሰሉት ተራ ስራዎች ናቸው የሚጠብቁ። ደግነቱ እዚህ ሀገር ማንኛውም ስራ ክቡር ነው። ሳንቲም እስካስገኘ ድረስ ሁሉም ይረባረብበታል። እኛም ከሀገራችን ስንወጣ ስራ ማክበር እንጀምራለን። ሁሉንም እንሰራለን። ባዕድ ሀገር ስንደርስ ኩራታችንን ታጥበንና አራግፈን የስራን ክቡርነት ተገንዝበን ሁሉንም እንሰራለን። አንዳንዴ እዚያው ሀገራችን ይህንን ልምድ ብናዳብር የት በደረስን ያሰኛል። ህይወትዬ አሰለቸውሽ መሰለኝ። ትንሽ ስለ ራሴ ልናዘዝ ብዬ እኮ ነው። አይምሮ ውስጥ የታመቀን ነገር ለሚወዱት ሰው ማዋየት መጠነኛ ፎይታ ይሰጣል። አሁን ደብዳቤሽ ከደረሰኝ ወዲህ ትልቁ ህልሜ ምን መሰለሽ? ያንቺ ወደኔ መምጣትና በደስታዬም ሆነ ባዘኔ ጊዜ አጠገቤ መሆንሽ ብቻ ነው የሚታየኝ። እንዴት እንደቸኮልኩኝ ልነግርሽ አልችልም። ነፍሴ ነሽ። ብቸኝነቱ ገና ካሁኑ ያመመኝ ነው። በዚህ ቀዝቃዛ ጸጥታማ ከተማ ውስጥ አንቺን ከጎኔ ሳገኝሽና ብቸኝነቱ ሲለቀኝ ህመሜ ይጠፋል። የርቀት ፍቅራችን ተቀራርቦ በጋራ ስንተነፍስ ኑሯችንም የተሟላ ይሆናል። ምግብ ማብሰሉን ስለተለማመድኩት አንቺንም አላስቸግርሽም። አንቺ ብቻ ነይልኝ እንጂ እኔ አብስያ በላሻለሁ። አንቺ ከቶንም በሌላ የምትቀየሪ ሴት አይደለሽም። ይህን ማሰብሽ ተሳስተሻል። ልቤ ውስጥ ያለሽው የመጀመሪያም የመጨረሻም ፍቅሬ አንቺው ነሽ። አንቺን ባትቀፍኩበት ክንዴ ሌላ ሴት አላጥፍም። ያንቺን ወለላ ከንፈር በሳምኩበት ሌላ ሴት አልነካም። አንቺ ከሴቶች ሁሉ የበለጥሽ ነሽ። ድንግልናሽ ከኔ ጋር ነው። ውበትሽ የነፍሴ እስትንፋስ ነው። ረሃብ ጥማቴ አንቺው ነሽ። ረጅም ጸጉርሽ ውስጥ ፊቴን ቀብሬ በፍቅር ማልቀስ አምሮኛል። ትላልቅ አይኖችሽ አሁንም ከርቀት ቡግ ብለው ይታዩኛል። ሸንቃጣ ቁመናሽ አይኔ ላይ ይመጣብኛል። በገንዘብ ገዝቶ የሚያሰቃይሽን ያንን ቀናተኛ ባልሽን ለአንዴም ለሁሌም እንዳያገኝሽ አደርገዋለሁ። ከጭቆና ቀመር አውጥቼ ገላግልሻለሁ። አንቺን ከእጆቹ መሃል ፈልቅቄ ወስጄ እርስሽን እንዳወለቀ ሁሉ እኔ ደግሞ ልቡን አውልክለታለሁ። የልጅነት ፍቅሬን የወሰደብኝን ቀማኛ እኔም በተራ ያሳየዋለሁ። በአስቸኳይ ደርስልሻለሁ። አይዞሽ ፍቅርዬ፣ ህይወትዬ ገና ካሁን ይታየኛል። በቅዱስ ፒተርስበርግ ከተማ አንቺን መሳይ ቆንጆ ይዤ ስንጎማለል ነጮቹ ሁሉ ውበትሽን ሲያደንቁ ይታየኛል። እኔም በአንቺ ተከብሬ የህይወቴና የእድሌ እመቤት ሆነሽ ስታንቀባረሪኝ ይታየኛል። በአጭር ጊዜ ውስጥ ይሄ ህልሜ እውን እንደሚሆን እርግጠኛ ነኝ። የሚመችሽን የስልክ አድራሻ ላኪልኝ። እኔም የስልክ ቁጥሬን ልኬልሻለሁ። ቻው ህይወትዬ። በአካል የምንገናኝበት ጊዜ ሩቅ አይሆንም። ናፍቆቴ ነሽ። እወድሻለሁ። ያንቺው ሄኖክ አንበሴ። ህይወት ደብዳቤውን አጣጥፋ ከደበቀችው በኋላ እንባዋ ሊቋረጥ አልቻለም። እንዲያውም ሲቃ ተናነቃት። ለምን ታለቅሻለሽ አላት መደምደሚያ። የደብዳቤው መልእክት ምን እንደሆነ ለማወቅ እኔ እንጃ፣ የደስታ ሲቃ ነው መሰለኝ የሚያስለቅሰኝ እና ደግሞ ትዝታ አለችው አይኗን እየጠራረገች። ልክ ነሽ። አንዳንዴ በለቅሶ ውስጥ ሳቅ አለ፣ በሳቅም ውስጥ ለቅሶ ይኖራል። የስቃይም ሆነ የደስታ ሲቃ መገለጫው እንባ ነው። ቁም ነገሩ ከውስጥ ገንፍሎ ወጥቶ እፎይታ ከመስጠቱ ላይ ነው። ይሆናል። አሁን ከውስጤ የሚሰማኝን ስሜት በቃላት መግለጽ አልችልም። ከቃላት ይበልጥ ሁኔታሽ ይናገራል ብሎ ይህንን አይነት ስሜት የፈጠረባትን ደብዳቤ ማንበብ ፈለገ። በጠይቃት ቅር ይላት ይሆን የሚል ስሜት ደግሞ ከውስጡ ታገለው። በግልጽ ያልታወቀው ስሜት ከውስጥ ስለጨመደደው ለመጠየቅ ፈራ። እሷም ስሜቱን ተረድታለች። ስለ ደብዳቤው ማወቅ እንደፈለገ ገባት። ሆኖም ግን የደብዳቤውን መንፈስ መንገር እንጂ ደብዳቤውን ሰጥታው ቃል በቃል እንዲያነብባት አልፈለገችም። ሄኖክ ከአንድ ወር በኋላ እንደሚወስደኝ ቃል ገብቶልኛል። ከዚህ ባርነት ሊያወጣኝ ሙሉ ተስፋ ሰጥቶኛል አለችው። በቃ ሌላው ደብዳቤው ውስጥ የሰፈረው የፍቅር ቃል የሷ ብቻ የግሏ ነው። ሌላ ሰው ማወቅ የለበትም። ቢያውቅም እንደሷ አይገባውም። ሄኖክ የሷ ብቻ የግሏ ነው። የሄኖክ ቃላትም እንደዚያው። ሌላ ሰው ቢያነባቸው ፊደላቱ የሚደበዝዙና ጣዕማቸው የሚጠፉ መስሎ ታያት። ሳሳችላቸው። በእሷ አይኖች ብቻ ተነበው እሷ ልብ ውስጥ ብቻ መቀመጥ ያለባቸው የፍቅር ቃላት። መደምደሚያና ህይወት
የሚያውቁትን የመኪና ጥሩምባ ከርቀት በድንገት ሲሰሙ አንዳች ወንጀል ሲፈጽሙ የቆዩ ይመስል ሁለቱም ተደናገጡ። የሰማይነ መኪና መሰለኝ አለች ህይወት። ልክ ነሽ፣ እንዴት በዚህ ሰዓት ሊመጣ ቻለ? አለ መደምደሚያ መጋረጃውን ገልጦ በመስኮት ወደ ውጭ እየተመለከተ። ዘበኛው የውጭውን በር ከፍቶ ሲያስገባው ሰማይነ መሆኑን አረጋገጡ። ጎርፉ ታክሲውን ይዞ ከኋላው ተከታትሎታል። አብረን መታየታችን ጥሩ አይደለም፣ ካጠገቤ ዘወር በል፣ ላጓጉል ጥርጣሬ እንዳንመቻቸው አለችው ህይወት ውስጧ የቆየውን ስሜት ከገጿ ላይ ለማጥፋት አይኖቿንና ፊቷን እየጠራረገች። ባቲም እኔ ወደ ንባብ ክፍሌ መሄዴ ነው፣ እንኳን ዘንቦብሽ እንዲያውም ጤዛነሽ ብሎ ተለያት። ሰማይነ እሳት ጎርሶ እሳት ለብሶ እየፎከረ ወደ ቤት ሲገባ እናትየው ወጥተው ተቀበሉት። ምን ሆነሃል የኔ ጌታ? ምንድነው ነገሩ? ገድላችሁኛል፣ ሁላችሁም በቁሜ ገድላችሁኛል፣ አዋርዳችሁኛል፣ ዘወር በሉልኝ ከፊቴ። አንቺንም እናቴ ክብሬን አስከፍፈሽኛል፣ አዋርደሽኛል እኮ። ምንድነው ነገሩ? ረጋ በል እስኪ ልጄ፣ ዘወር በይልኝ ከፊቴ። ረጋ የምልበት ትግስት የለኝም፣ ተዋርጃለሁ፣ ተደፍሬያለሁ። ጎርፉ ከኋላው በፍርሃት እያፈገፈገ ይከተለዋል። ያቀምሰኛል ብሎ ስለፈራ ቀርቦ ሊይዘው አልደፈረም። ህይወት መኝታ ክፍሏ ውስጥ እንደሆነች የሰማይነን ጩኸትና ፉከራ ሰምታ ደሞ ምን ተገኘ ይሆን ፈጣሪ እያለች ነበር። ጉዳዩ ከሷ ጋር የተያዘ መሆኑን ያለ መሆኑን ለማረጋገጥ ጆሮዋን ጣለች። እንደ ሚስትነቷ በባሏ ሁኔታ ደንግጣ ሮጣ ልትወጣ አልደፈረችም። ፈራችው። ተደፍሬያለሁ፣ የገዛ ወንድሜ ሚስቴን ደፍሯታል፣ መደምደሚያ ከሚስቴ ጋር ተኝቷል፣ ዛሬ የሁለቱንም ደም ጠቃለሁ፣ እኮይ ካሉ ሁለቱንም እፈልጋቸዋለሁ እያለ ሲጮህ ህይወት ሰማችው። ነገሩ ወዲያው ገባት። አንድ ቀን መደምደሚያን ያስፈራራበትን ጉዳይ ጎርፉ ለሰማይነህ እንደነገረው አወቀች። አሳብዶታል ማለት ነው። ምንም ነገር ሊመልሰው እንደማልችል ገመተች። ለራሷም ነፍስ ፈራች። አንድ ማታ ያየችው የጦር መሳሪያ ታወሳት። ወዴትም ልትሸሽ አትችልም። በቁሟን ቀጠቀጣት። አሁን ሰማይነህ ዘሎ ገብቶ ሲያንቃት ታያት። የደመ ነፍሷን ተንደርድራ የመኝታ ቤቷን በር ቆለፈችው። በጭንቀቷ ውስጥ ልታስብ የቻለችው የመከላከያ ዘዴ ይህ ብቻ ነበር። ሰማይነህ ደርሶ የመኝታ ቤቱን በር ሊከፍት ሲሞክር ከውስጥ ተቆልፏል። ከውስጥ ሲንኮሻኮሽ ስለሰማ ህይወት እንደዘጋችበት ገባው። ብትከፍቺ ይሻልሻል አንድ ሸርሙጣ፣ ዛሬ ጉድጓድ ውስጥ ብትገቢ ተከትዬ ገባለሁ እንጂ አልለቀሽም። እንዳቃጥልሽኝ አቃጥልሻለሁ፣ እንዳዋረድሽኝ አዋረድሻለሁ። ይህን ሴሰኛ ሰውነትሽን በሳት ለበልበዋለሁ፣ ክፈች በሩን፣ ደምሽን እጠጣዋለሁ እያለ በሩን በቡጢ እየደበደበ ታገለው። እናትየው በአንድ በኩል ሰማይነህ እግር ላይ ወድቀው እየለመኑት፣ በሌላ በኩል ህይወትን እየረገሟት ነበር። እግዚአብሔር ይልሽ አንቺ ልክስክስ፣ ልጄን በጠበጥሽው፣ አቃጠልሽው፣ ለበለብሽው፣ ልጆችን አፋጀሻቸው። ምን አይነቱ አርኩስ ነሽ ባክሽ፣ ሰላማዊ ቤታችንን አደፈረሽው መሲና። ህይወት የተደበቀችበት ቦታ ሆና ስድባቸውንና እርግማናቸውን ስታዳምጥ እንባ ተናነቃት። ጭፍን ጥላቻቸውና ወገናዊነታቸው አናደዳት። ዘላ ወጣ ጉሮሯቸውን አንቃ እንደ ዶሮ ሲቅ ብታደርጋቸው በወደደች ነበር። አሮጊቷ ጭራቅ መስሎ ታዩአት። አቃቂር ከሚያወጣው አስተያየታቸውና ከተናካሽ ምላሳቸው የምትርቅበት ጊዜ ናፈቃት። ክፈች ብዬሻለሁ ዛሬ ቀን ብምርሽ ነፍሴን አይማረው፣ የትም አታመልጭኝም። ወጥተሽ እጅሽን ብትሰጪ ይሻልሻል። መቃብርሽን በገዛ እጅሽ እየቆፈርሽ ነው። አንቺን ልክ ካላገባው እኔ ሰማይነህ ቁጭ ብዬ ሸናለሁ። መደምደሚያ የሰማይነህን ድምፅና ረብሻ ሲሰማ ቀስ ብሎ ከክፍሉ ወጥቶ መጣ። የሱ ክፍል ከዋናው ቤት ራቅ ስለሚል የሰማይነህ ድምፅ እንጂ የሚናገረው ነገር አልተሰማውም። ጉዳዩ እሱን የሚመለከት መሆኑ አልገባውም። በዋናው ቤት ኮሪደር በኩል ገና አንገቱን ከማስገባቱ ሰማይነህ ተመለከተው። ልክ እንዳየው አንዳች ስሜት ብልጭ አለበት። ከመኝታ ቤቱ በር ጋር ያደርግ የነበረውን ትግል አቋርጦ መደምደሚያን ዘሎ ለማነቅ ተንደረደረ። እናትየዋ እጅና እግሩን ይዘው ለመጎተት ቢሞክሩም አልቻሉትም። ና አንተ ውርጋጥ፣ አንተ ወራዳ ልክስክስ፣ አንተ ነህ የኔ ሚስት የምትደፍር፣ አንተ ነህ ህይወትን የምትተኛት፣ በእጄ በልተ ጠጥተ በእጄ ተምረ በእጄ አድገ ሚስቴን ታባልግብኛለህ፣ አንተ የማትረባ ከንቱ ብሎ አሮጊቷ መንጭቋቸው ሲንደረደር መደምደሚያ የነገሩ አቅጣጫ ገባውና ወደ ኋላው ሸሸት አለ። ሰማይነህ ኮሪደሩ ላይ ያገኘውን ነገር ሁሉ አንስቶ እየወረወረበት ተከታተለው። የመኪናውን ቁልፍ ሳይቀር ወረወረበት።
መደምደሚያ ባልጠበቀው ነገር በመጠርጠሩ ንዴት ይዞት ቆሞ ሊጋተረው ልቡ ከጅሎ ነበር። ያልሆነ ወሬ ሰምቶ እንዳበደ ገባው። ወሬ አቀባዩም ከጎርፉ ሌላ ማንም እንደማይሆን ገመተ። ሰማይነህ ታላቅ ወንድሙ ነው። አሳድጎታል፣ አስተምሮታል። አብሮት በኖረበት ይህን ሁሉ ዓመታትም ለሱ ክፉ አልነበረም። የጠየቀውን ሁሉ ሲያሟላለትና ፈቃዱን ሲፈጽምለት ኖሯል። መደምደሚያ ይህንን ሲያስብ እንባ ተናነቀው። ከባለ ውለታው ታላቅ ወንድሙ ጋር መሰዳደብም ሆነ ዱላ መግጠም አልፈለገም። ይልቁንም ፈሪ ሆኖ ተሸልፎ መሸሽን መረጠ። ቆሞ እውነቱን ሊያስረዳው ቢሞክርም ሰማይነህ ፍጹም የማይሰማበት ሁኔታ ላይ መሆኑን ገምቶ ወደ ውጭ በር እየሮጠ ሸሸ። ሰማይነህ የሚወረውረው ነገር አጥቶ በረንዳው ላይ ሆኖ እየጮኸ የመጨረሻውን እርግማን አውረደበት። ሁለተኛ ግቤን እንዳትረግጥ ብሎ አባረረው። መደምደሚያ ሸሽቶ የውጭውን በር ከወጣ በኋላ እንደገና እልህ ተናነቀው። ተመልሶ ገብቶ ከጎርፉ ጋር ግብግብ መግጠም አሰኘው። በበረንዳው በኩል ጥጉን ይዞ ቆሞ አይቶት ነበር። ከአንድ እናት የተወለደ ወንድሙ ሊመስለውም አልቻለም። በደና ድንጋይ አናቱን ተርክኮ ሊጥለው ተመኘ። ሆኖም ግን ወደ ግቢው ከተመለሰ ከሰማይነህ ጋር መጣላቱ አይቀርም። የከፋ ሁኔታ ሊፈጠር ይችላል። ባለውለታ ወንድሙን በጨዋነት ለመሸሽ ሲል በውሸት ስብቀት ተሸንፎ ሄደ። ሁለተኛ ተመልሶ የሚመጣበት ቤት አልመሰለውም። ሆዱን በጣም ከፋው። ሳያስበው ልቡን ፈንቅሎት ስቅስቅ ብሎ እያለቀሰ ሄደ። እናትየው በረንዳ ላይ ሆነው ሰማይነህን እየገላገሉ መደምደሚያን በእንባ ሸኙት። ብሶቱ እሳቸውንም ሆድ አስባሳቸው። ለቅሶ ከርቀት የታያቸው ይመስል እሳቸውንም አስለቀሳቸው። የሚወዱት የመጨረሻ ልጃቸው፣ ትንሹ ልጃቸው፣ ማሟጠጫው ልጃቸው መደምደሚያ በዚህ መልክ ከግቢ መውጣቱ ሆዳቸውን አንቦጫቦጫው። ሰማይነህን ማብረድ የማይቻልበት ደረጃ ላይ መሆኑ ታውቋቸው ነው እንጂ ልባቸው ለመደምደሚያ አድልቶ ተው እንጂ ልጄን እንዲያታስከፋብኝ ያውም የመጨረሻዬን ማሟጠጫዬን ማለት አምሯቸው ነበር። ለአንድ አፍታ ዘወር ብለው ጎርፉን ተመለከቱት። በአንድ በኩል ቤተሰቡ እንዲተንጦ መደምደሚያና ህይወት ዓላማ መሆናቸው ልቡን ያስደሰተው ትርኢቱን ለመመልከት፣ በሌላ በኩል ደግሞ ሰማይነህ ወደሱም ዘወር ያለበት እንደሆነ እግር ያውጪ ለማለት እንዲመቸው ሆኖ ጥጉን ይዞ እንደቆመ ነው። አንተ ደደብ፣ አሁን አንተ ሰው ነህ አሉት እናትየው እየገላመጡት። ምን አደረኩኝ አላቸው። እሱም እየተልጎመጎመ ለሰማይነህ እንዲህ አይነት ነገር እንዳታወራ አስምዬ አልነበረም? ታዲያ ምን ላድርግ? አፋጠጠኛ። ሃይ አኛዋ ከብት አሉት አሮጊቷ በንዴት። ሰማይነህ ወደ ቤት ውስጥ ሲመለስ ቅጭል የሚል የስልክ ድምጽ በመስማቱ ወደ መኝታ ቤት የሚሄደውን መስመር በጥሶ ህይወት ከምትደውልበት ቦታ አቋረጣት እና እንደገና የመኝታ ክፍሉን በር ለማስከፈት እየደበደበ መጮሁንና መሳደቡን ቀጠለ። ህይወት የስልኩ መስመር ሲቋረጥባት የምታደርገው ነገር ግራ ገባት። መጀመሪያ ከዚህ ችግር ውስጥ የምትወጣበትን መንገድ ስታስብ አክስቷ ጋር መደወል አማራት። ሆኖም በአክስቷ ላይ እምነት ስላጣች ጉዳዩን ለፖሊስ አመልክታ እንዲደርሱላት ለማድረግ ወሰነች። የፖሊስን አድራሻ ለማግኘት የቴሌኮሙኒኬሽንን ማዞሪያ በመጠየቅ ላይ ያለች ነበር ሰማይነህ መስመሩን የቆረጠባት። አሁን ደግሞ ሌላ ዘዴ ማሰብ ጀመረች። ሰማይነህ በሩን ሰብሮ ገብቶ ሳያንቃት በፊት የንዴት አቅጣጫውን ማስቀየር እንዳለባት አሰበች። ባዶ ክፍል ውስጥ በጭንቀት ተውጣ ስታስብ የመጣላት ውሸት ፈጥሮ ራስን የማዳን ዘዴ ጎርፉንም የምትበቀልበት በመሆኑ ደስ አሰኛት። ውሸት መናገር ስላለመደች ህሊናዋ ትንሽ ታገላት። ሆኖም ግን ምርጫ የላትም። ፊልም ለመስራት የተዘጋጀች አድርጋ ራሷን ወሰደች። መዋሸት ቀላል ነገር ነው። ፊልም ላይ መርዝ ቀመመው ወዳጆቻቸውን የሚገድሉ ሴቶች ታወሷት። እናኔ አሁን ራሴን ለማዳን መዋሸት እንዴት ያቀተኛል አለች። የምታቀርበው ውሸት በሰማይነህ ዘንድ ተቀባይነት ሊያገኝም ላያገኝም ይችላል። ሆኖም ግን ቢያንስ ለጊዜው የንዴት አቅጣጫውን እንደሚያስቀይረው ተማመነች። አብሮ በመኖር የሰማይነህን ጸባይ ስላወቀችው ማታለሉን ቀላል ሆኖ ተሰማት። የምታምነኝ ከሆነ ምንም ነገር ሳልደብቅ እውነቱን ነግርሃለሁ አለችው። በሩን ሳትከፍት ከውስጥ እንደሆነች። እውነቱን አውቀዋለሁ፣ በሩን ብቻ ክፈችልኝ አንቺ ወራዳ አላት እሱም እየጮኸ። እድል ስጠኝ ሰማይነህ፣ እውነቱን ልንገርህና ብትፈልግ ግደለኝ፣ ፍርድህን መጨረሻ ላይ አድርገው እኮ በርን ክፈቺ። እውነቱን እስክታውቅ እንደማትነካኝ ቃል ግባልኝ። አልነካሽም፣ ብቻ ክፈቺ። ሰማይነህ
መደምደሚያ ላይ የወረወረውን ቁልፍ እናትየው ቶሎ ብለው በእጃቸው አስገብተዋል። ከመኪና ቁልፎቹ ጋር የጦር መሳሪያው የሚቀመጥበት የአልጋ ሳጥን መክፈቻ ትንሿ ቁልፍ እንዳለች ያውቃሉ። የመጀመሪያው ስጋታቸው መኝታ ቤት ገብቶ መሳሪያውን ካወጣ አደጋ ያደርሳል ብለው ነበር። አሁን ቁልፉን ከያዙበት በኋላ ግን ወደ ውስጥ ገብቶ ህይወትን ትንሽ በክርኑ እንዲያቀምሳት ልባቸው ሳይመኝ አልቀረም። በሩ የመከፈት አዝማሚያ ሲታይበት ወደ ሰማይነ ጆሮ ጠጋ ብለው በሹክሹክታ ድምፅ አደራህን ልጄ ቀስ ብለህ በእጅ ሰበብ እንዳትሆን፣ እጅ ላይ እንዳታልፍ ተጠንቀቅ። ደግሞም አዋቂው የነገረንን አትርሳ። በሰማይነ ጭንቅላት ውስጥ የጠንቋዩ ምክር ላንዳፍታ ቃጨለ። ይቺ ልጅ ገድህ ናት። የብዙ ሰዎች አይን ያርፍባታል። ፈላጊዋም ብዙ ነው። እሷን ካጣ ሀብት ይረግፋል፣ ህይወትህም መቅኖ ያጣል። ይህን ቢያስታውስም ከጉርፉ የሰማው ወሬና የቅናት ዛር ስላሰከሩት ንዴቱን መቆጣጠር አልቻለም። ህይወት በፍርሃት እየተንቀጠቀጠች በሩን እንደከፈተችለት ዘሎ አንገቷን አነቃት። በይ ተናገሪ አንቺ ሸርሙጣ። ህይወት ትንፋሿን ውጣ አይኖቿን ስላፈጠጠች እንዳትሞትበት አሳሳችውና ሰማይነ ነፍስ ገዝቶ አንገቷን ለቆ ጸጉሯን ጨምድዶ ያዛት። እኔ ምን ላድርግ? እሱ ነው አስገድዶ ይደፈረኝ። ቆይ ልንገር ሰማይነ አለችው። ህይወት ፊቷን እንዳይመታት በእጆቿ ሸፍና እየታገለች ራሷን ልታምን ነው ብሎ ሰማይነ ደስ አለው። ጎርፉ የነገረውን ህይወት በራሷ አፍ እንድታረጋግጥለት ቸኮለ። የበለጠ ለማበድና ለመጮ መላ ህዋሳቶቹ ተነቃቁ። እኮ ተናገሪ ብሎ ጸጉሯን እንደጨመደደ ሲገፈትራት ተወርውራ አልጋው ላይ ወደቀች። ህይወት ራሷን ለመከላከል ቶሎ ተነስታ ስትቆም የሰማይነ እናትና ጎርፉን አየቻቸው። ሁለቱም ትርኢቱን ለመመልከት ሰማይነን ተከትለው ገብተው ነበር። እውነቱን እነግርሃለሁ፣ መጀመሪያ እነሱ ይውጡልኝ አለችው። ማን ነው የሚወጣ አሏት አሮጊቷ በቁጣ። ሁለታችሁም ውጡልኝ አለች በድፍረት። እስኪ ውጡላት የምትለውን ልስማ አለ ሰማይነ። ንዴትና የወሬ ጉጉት ተጣምረው የሚያደርገውን ያሳጡት። አሮጊቷና ጎርፉ ገላምጠዋት ሲወጡ ህይወት የመኝታ ክፍሉን መልሳ ከውስጥ ቆለፈችው። የምትለውን ለመስማት ጎርፉ እዚያው በር ላይ ተለጠፈ። ለምን የሌላ ሰው ወሬ ትሰማለህ ሰማይነ? እኔ ሚስት ነኝ፣ እንድታምነኝ እፈልጋለሁ። እውነቱን ማወቅ የምትችለው ከኔው ከራሴ አንደበት ነው። ተናገሪ እኮ አልኩሽ። እኔ ከወንድም ጋር አላጣላህም ብዬ ነው ሳልነግር የቆየሁት። ይህንን ቅጥፈትሽን ወዲያ በይ። አንቺ መጀመሪያ ፊት ባትሰጪው ኖሮ እሱ ሊደፍርሽ አይችልም ነበር። ፊት ልነሳው አልችልም ነበር። አንደኛ ነገር ወንድም ነው፣ ሁለተኛ ደግሞ እኔን እንዲቆጣጠርና እንዲጠብቅ ኃላፊነት የሰጠው ለሱ ነው። በሄድኩበት ቦታው ሊከተለኛል፣ ይጠብቀኛል። ስለዚህ አንተ አምነ ኃላፊነት የጣልክበትን ወንድምህን እኔ ልጠረጥረውና ፊት ልነሳው አልችልም ነበር። አብሮኝ በመዋሉ ሊዳፈረኝ ሞከረ። ስለማን ነው የምታወሪው? እኔ እኮ የምጠይቅሽ ስለ መደምደሚያ ነው። እኔ ደግሞ የምነግርህ ስለ ጎርፉ ነው። መደምደሚያ ምንም አላደረገም። መኝታ ክፍሌ ድረስ ገብቶ ሊደፍረኝ የሞከረው ጎርፉ ነው። ምናልባት ይህን ብልግናውን ለመሸፋፈን መደምደሚያን ጥፋተኛ አድርጎ ነግሮ አሳስቶ ይሆናል። ጎርፉ በሩ ላይ እንደተለጠፈ ይህንን ሲሰማ ሰውነቱ በአንድ ጊዜ በላብ ተዘፈቀ። በድንጋጤ የሚሆነውን አጣ። የማጥወልወል አይነት ስሜት ተሰምቶት ፈሷ መለጠው። ሽቅብ እንደማቅለሽለሽም አለው። ሾርባውና ተከታይ ምግቦች ሳይቆጠሩ ሁለቱ የዶሮ አሩስቶች እንኳን ቢወጡ ከባድ ኪሳራ መስሎ ታየው። ከዚያ በኋላ የጎደለውን ለመሙላት የሚያስፈልገው ወጪ ከወዲሁ አሳሰበው። በጭንቀቱ ውስጥ የሆዱን ነገር ማሰቡ ሊያስደንቅ አይገባም። ሰማይነ የህይወትን ወሬ አምኖ ከቤቱ ካባረረው ጎርፉ ሌላ መግቢያ የለውም። በስፋት የለመደ ሆዱን አጥብቦ ለአንድ ራሱ ተፍጨርጭሮ መኖር የሚችል ሰው አይደለም። ዓለም የጨለመችበት መስሎ ታየው። ሮጦ ማምለጥ ወይንም የህይወትን ወሬ ለማስተባበል መጮህ አማረው። ሆኖም የሰማይነን ምላሽና የወሬውን ውጤት ለማወቅ ስለጓጓ በግንባሩ በኩል የሚጎርፈው ላቡን እየጠራረገ በሩ ላይ እንደተለጠፈ ቆየ። ሰማይነ ተንታቶበት የሚሰራውንና የሚናገረውን አጥቶ ነበር። ከህይወት የሰማው ነገር በአይምሮ ይዞት የመጣውን አዘበራረቀበት። ምንድነው የምታወሪው ብሎ ጮኸባት። እውነቱን ነው የማወራው አለች ህይወት ድርቅ ብላ። ያን ዕለት እናት ግቢ ውስጥ አልነበሩም። ወደ ቤተ ክርስቲያን እንደሄዱ ቆይተው ነበር። አንተም ወደ ስራ ሄደሃል።
ጎርፉ የብቸኝነቴን አጋጣሚ ተጠቅሞ ሊደፍረኝ መኝታ ክፍሌ ድረስ ሰው ብሎ ገባ። አጠገቤ ደርሶ ሲይዘኝና ለድሪያ ሲታገለኝ ጮኩ። ሰማይነህ ራሱን ላባ ሰመጠው። ሚስቱ እንዴት እንደተደፈረች በሐሳቡ ቁልጭ ብሎ እየታየው ቅናቱ አበረሸበት። ሰውነቱን አንቀጠቀጠው። ጎርፉ ያ ያመንኩት ወንድሜ? አዎ ያመንከው ወንድምክ። ጎርፉ ደፈረኝ ነው የምትይ? ድፍረት ስልህ መታገሉንና መሞከሩን ነው እንጂ ቀሚሴን ገልቦ የፈለገውን ማድረግ አልቻለም። በእንቢታ እየታገልኩት ስጮህ መደምደሚያ ሰምቶ ከጥናት ክፍሉ እየሮጠ ደረሰልኝ። ሁኔታውን ሲመለከት ነገሩ ገብቶት ጎርፉ ሰደበው። ከዚያ ጊዜ ጀምሮ መደምደሚያና ጎርፉ ጸበኞች ናቸው። ህይወት በጭንቀት ተውጣ ያቀረበችው ውሸት ውጤት ማምጣቱን በሰማይነህ ገጽ ላይ ስትመለከት መጠነኛ እፎይታ አገኘች። ያው ነው እንደ ደፈረሽ ይቆጠራል ይሄ ደደባህያ። እሱም በአቅሙ የኔን የሰማይነህን ሚስት ደፈረ። በቁሜ ሞቻለሁ ወይኔ ብሎ መሳሪያውን ለማምጣት ቁልፉን ቢፈልግ የለ፣ ኪሱን ቢዳብስም አላገኘውም። መደምደሚያ ላይ መወርወሩን ረስቶታል። ጎርፉ ከውጭ ሆኖ ከለቅሶ ባልተለያየ ድምፅ የነገረችው ውሸቷን ነው፣ አትመናት ሰማይነህ፣ እኛ ልታጣላን ነው እያለ እየጮኸ ሲሮጥ ይሰማል። ሰማይነህ በእብደት የመኝታ ቤቱን በር ከፍቶ ሲወጣ ጎርፉ በሩጫ የውጭ በር አጠገብ ደርሷል። ናንተ ውሻ የትም አታመልጠኝም፣ አንተ ነህ የኔ ሚስት የምትደፍር ልክስክስ ከርሳማ ሳማ። ጎርፉ የሱሪውን ቀበቶ ሽቅብ ይዞ እየሮጠ የውጭውን በር ወጣ። ሱሪውንም አላመነውም። የተበለሻሸ ስለመሰለው በአካባቢው መጸዳጃ ቤት ፍለጋ ጀመረ። ዘበኛው በግቢው ውስጥ የተፈጠረው ድንገተኛ ተአምር ግራ ጋብቶትና በወንድማማቾች ጸብ መሃል መግባቱ አስፈርቶት ጥጉን ይዞ ቆሞ ነበር። ዝጋ በሩን፣ ሁለተኛ እዚህ ግቢ እንዳይደርስ በማለት ሰማይነህ ሲጮህበት ዘበኛው በሩን ጥርቅም አድርጎ ዘጋው። የሰማይነህ እናት እንደገና በተፈጠረው ሌላ ችግር ግራ ተጋብተው እያዘኑና እየተቆጡ ኮሪደር ውስጥ በመንጎራደር ላይ ነበሩ። ይቺ ሾክ ደሞ ምን ብላ ይሆን? ልጆቼን እኮ አፋጭታ ጨረሰቻቸው። እንዴት አይነት ቁጣ ነው ባካችሁ እያሉ ሰማይነህን ወደ ቤት ውስጥ አስገቡት። ሰማይነህ ጩኸቱን አላቋረጠም። የደረሱት ወሬዎች ስለተምታቱበትና ወዳጅና ጠላቱ ስለተምታቱበት በማን ላይ እንደሚጮህ በቅጡ አያውቀውም። ነገር ግን በንዴት ጦፏል። በጅምላ ሁሉንም ይራገማል። ጎርፉን ይሳደባል፣ መደምደሚያን ይሳደባል፣ ህይወትን ራሷን ይሳደባል፣ አሮጊት እናቱን ሳይቀር ይሳደባል። ግድግዳውን በቡጥ ይደበድባል። እግሩ ስር ያገኘውን በካልቾ ይረግጣል። እናትየው አዝማሚያው አስፈራቸው። ወደ እብደት የሚያመራ መሰላቸው። ድርጊቱ ሁሉ ከመቼውም የተለየ ነበር። እንደ ልማዳቸው ህይወትን ረገማት። እግዚአብሔር ይልሽ አንቺ ከይሲ፣ ይሄው ልጄን አሳበድሽው። ሰማይነህ ኃይሉን እስኪጨርስ ድረስ እየጮኸ ተሳድቦና በቅናት ተንፈራቅጦ ሲያበቃ በአፉ አረፋ ደፈቀ። በመጨረሻም ሳሎን ሶፋ ላይ እንደተቀመጠ ድካሙ አሸንፎት እንቅልፍ ሸለብ ባደረገው። ቶሎ አልነቃም። ሶፋው ላይ በአንድ ጎኑ እንደተኛ ሳይገላበጥ ጭልጥ ያለ የድካም እንቅልፍ ወስዶት አደረ። ይልቁንም እናቱና ህይወት በመጠራጠርና ድንገት እንዳይነቃ በመፍራት ሌሊቱን ሙሉ እንቅልፍ በአይናቸው ሳይዞር ቁጭ ብለው አደሩ። በማግስቱ ጠዋት ሲነሳ ሰማይነህ ንዴቱ ቀለል ቢልለትም ነገሩ ከአይምሮ አልጠፋም ነበር። ሁኔታውን ለማመዛዘን ሲሞክር ሁሉንም ሙሉ ለሙሉ ለማመን ያስቸግራል። ሙሉ ለሙሉ ቸል ማለትም አይቻልም። መደምደሚያ ከህይወት ጋር የሚያደርገውን መቀራረብ ቀድሞውንም አልወደደለትም። አሁን ደግሞ አዲሱ ጥቆማና ጥርጣሬው እውነት ይሁንም አይሁን ከህይወት አጠገብ መራቅ እንዳለበት ወሰነ። በጎርፉም ላይ ህይወት የሰጠችውን ጥቆማ ንቆ ሊተው አልቻለም። መፍትሄው እሱንም ከህይወት አጠገብ ማራቅ ነው ወደሚል መደምደሚያ ደረሰ። እናቱን ለብቻቸው ጠርቶ ይህንን አቋሙን ነገራቸው። እማማ መሃላችን ያለሽው አንቺ ነሽ። በስተመጨረሻ እድሜ ላሳዝንሽ አልፈልግም። የሆነውን ሁሉ ሰምተሻል ወይንም አይተሻል። ከእንግዲህ ወንድሞቼ ከኔ ጋር መኖር አይችሉም። በእነሱ ምክንያት ትዳሬ መበላሸት የለበትም። ሁለቱም እዚህ ቤት ተመልሰው እንዳይገቡ ለኑሯቸው የሚያስፈልጋቸውን በሙሉ በውጭ አሟላላቸዋለሁ፣ በርቀት ረዳቸዋለሁ አላቸው። እሺ አሉ እሳቸውም ፈርተውት። ህይወት ከኔ ጋር ካልሆነ በስተቀር ከቤት እንዳትወጣ፣ ወደ ውጭ የስልክ ግንኙነትም እንዳታደርግ አንቺ ጠብቂልኝ።
ዘበኛውንም በተጨማሪ አስጠነቅቀዋለሁ። አረ እኔው በቃለሁ። ድሮውን ሲን መች ዘነጋሁት። የለም እማማ እንደሱ አትበይ። እግርሽ እንደማያርፍ አውቃለሁ። አሁን ግን ንቅንቅ ሳቲ እንድትጠብቂልኝ እፈልጋለሁ። ጸሎቱንም ቤትሽ ውስጥ ሆነሽ ብታደርጊ ይበቃል። እሺ እንዳልክ ልጄ። ብቻ በሆነው ባልሆነው አትናደድብኝ። ራስህንም ትጎዳለህ።